ይህን መልእክት አታሳልፉት። ወይልፈነ ጽጌ ደመና ወቅት አይለፋችሁ። የእውነቴን ነው። ወቅት አይለፋችሁ። ብርሃን ሳለላችሁ ሰርታችሁ ለፉ። መስራት የማንችልበት ጊዜ ይመጣል። ጊዜን እንጠቀም። ሚዲያ ያላችሁ ሁሉ እንድትቀሰቅሱልን፣ እንድታስተላልፉልን፣ ሀብታሞችም ነጋዴዎችም ሰምታችሁ እንዳልሰማችሁ እንዳትሆኑ እግዚአብሔር ለእናንተም አቤት እንዲላችሁ እናንተም ስንጠራችሁ አቤት በሉ። ሁላችሁም የምትችሉትን ይሄ ለቤተ ክርስቲያን ነው፣ ለእኛ አይደለም። ነገ ቤተ ክርስቲያን ራሷን ችላ ልጆቿን ለመሰብሰብ፣ ለማከም፣ ለማስተማር፣ ልጅ ለማሳደግ ትጠቀምበታለች። ስለዚህ ከዚህ የተነሳ ነጋዴ ይሁን ሀብት ይሁን ያለው ይሁን የመንግስት ሰራተኛ ይሁን እንድትሰጡ እያላችሁ እግዚአብሔር ከሚያየው ገንዘባችሁ እንዳትሰስቱ። ትልቅ ነገር ሰጥታችሁ ለቤተ ክርስቲያን ታሪክ ስሩ። ለመጀመሪያ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመጽሐፍ ትምህርት ቤት ሆስፒታል ሲሰራ የመጀመሪያው ታሪክ ነው። የዚህ ታሪክ ተሳታፊ እንድትሆኑ ሚዲያ ያላችሁ ሁሉ እንድትቀሰቅሱልን፣ እንድታስተላልፉልን፣ ሀብታሞችም ነጋዴዎችም ሰምታችሁ እንዳልሰማችሁ እንዳትሆኑ እግዚአብሔር ለእናንተም አቤት እንዲላችሁ እናንተም ስንጠራችሁ አቤት በሉ። እኛም እንደ ልጅነታችን እንታዘዛለን። ስበኩ ብንባል እንሰብካለን። ምከሩን ብንባል እንመክራለን። አስታርቁን ብትሉን እናስታርቃችኋለን። ጸልዩልን ካላችሁ ደግሞ እኛ ኃጢአተኛ ብንሆንም በማህበር ጸሎት እናስባችኋለን። እኛም ስንጠራችሁ አቤት በሉ፣ እናንተም ስትጠሩን የአቅማችን አቤት እንላለን። ሰምታችሁ እንዳልሰማችሁ አትሁኑ። ይህን መልእክት አታሳልፉት። ወይልፈነ ጽጌ ደመና ወቅት አይለፋችሁ። የእውነቴን ነው። ወቅት አይለፋችሁ። ብርሃን ሳለላችሁ ሰርታችሁ ለፉ። መስራት የማንችልበት ጊዜ ይመጣል። ጊዜን እንጠቀም። ያ ነው ሆስፒታሉን የመረጥነው። ሀገርን ማገልገል አለብን። እኛ ኦርቶዶክሳውያን ያላመኑትን ጭምር እንድናገለግል ታዘናል። ያላመኑትን እንድናክማቸው፣ እንድናበላቸው፣ እንድናጠጣቸው። ሀገር መጠበቅ ግዴታችን ነው። ሕክምና ሀገር ያገለግላል። ትምህርት ሀገር ያገለግላል። እና እንደው መቼ ሰው እንዲሰጠን እርወን አልንበል። ስለዚህ ሁላችሁም የድርሻችሁን እንድትሳተፉና እግዚአብሔር እስከሚያውቀው ልግስና ድረስ እንድትሰጡ ሁላችሁም በእግዚአብሔር ስም እናስተላልፋለን። ብር የሰጡንን ወንድሞቻችንን ሁሉም ሰው ስሙ ይመዘገባል።